የሄርሜላንም የአብርሃምንም ጉዳይ በሰላም በፍቅር ሞክረናል። በሰላሙ መንገድ ተናንሰን ዝቅ ብዬ ሞክሬያለሁ። ገባሽ አይደል? ዛሬ ሲሄዱ ገና ቤት ውስጥ ሰቅለዋለሁ ምናምን የሉልም ፎቶ ምናምን ብላለች። እኔ በጣም የሚያሳዝነኝ ማለት ነው አሁንም ከስተትሽ ልትታረሚ የማትችይበት መንገድ በጣም ያሳዝነኛል ማለት ነው። ሲጀመር እነዚህ ልጆች በአንቺ ህይወት የዚህን ያክል ምንድነው ጣልቃ ሊያስገባቸው የሚችለው? ሄዶ ከአብርሃም ጋር እንደዚህ ተናገረኝ። ሲጀመር አብርሃም ኮሚኒኬሽኑ መሆን ያለበት ከአንቺ ጋር ነው። እነዚህ ልጆች አንቺን ወክለው ከአብርሃም ጋር ግጭት ውስጥ ሊገቡ የሚችሉበት ምንም አይነት ምክንያት እኔ እየታየኝ አይደለም። ለምንድነው አይዞሽ ሲሉሽ ልክ የሆንሽ የሚመስልሽ ሩታ? የምሬን ነው የምልሽ። ዛሬ እኔ ሁለቱም ቪዲዮ ላይ የተለቀቁት ማለት ነው ሁለቱም ቤት ገብቼ ኮመንቶቹን ለማየት እየሞከርኩኝ ነበርና አብርሃም እንደተሳካለት ነው እየተረዳውኝ ያለሁት ማለት ነው። በቃ ምን ያክል ከህዝቡ ልብ እየወጣሽ እንደሆነ ምን ያክል ኦዲየንሶች ከአንቺ እየራቁሽ እንደሆነ ነው እየተረዳው ያለሁት ማለት ነው። ይሄንን ካላመናችሁ ደግሞ ሄዳችሁ ቼክ ማድረግ ትችላላችሁ። የምር እኔ በጣም ነው ያሳዘንሽኝ ማለት ነው። ልጅሽን መጠቀሚያ ለማድረግ አትሞክሪ በመጀመሪያ ደረጃ ማለት ነው። አለቀ፣ በቃ አለቀ። ልጅሽ የአባቱን ሁኔታ አይቶ እንትን ማለት ካለበት ማለት ባለበት ሰዓት እንትን ይላል። አሁን አንቺ ዛሬ ላይ መተሽ እያለቀስሽ ነገ ይሄ ልጅ እንዲህ ምንም እንደዛ የሚያስብልም ነገር የለውም። እውነታውን እንነጋገር ከተባለ ማለት ነው ይሄንን እንደ ፖይንት አታምጩ ወይም እንደ መጠቀሚያ አታምጩ። ሲጀመር እኔ አሁንም ቢሆን ማለት ነው ከእርግዝናው ጋር ተያይዞ ያለውን ነገር ፍጹም እየተቀበልኩት አይደለም። በእንደዚህ አይነት መንገድ የምትመልሺው አብርሃም ለአንቺ ምንድን ነው ሊጠቅምሽ የሚችለው? እንዲህ መች ነው ወደ ራስሽ የምትመለሹ? መች ነው ወደ ቤትሽ ተመልሰሽ ከዚህ ነገር ራስሽን አርቀሽ የራስሽን ህይወት መጀመር የምትችይው? እንዴ ለምንድን ነው የራስሽን ክብር በዚህ ልክ ዝቅ የምታደርጊው? የሴት ልጅ እኮ ትልቁ ፖይንቷ ሌላ ምንም ተአምር የለውም። በነገራችን ላይ ሴት ልጅ ክብሯን ከጠበቀች ማንም ያከብራታል። ማንም ማለት ነው። ቆንጆ ሆነች አልሆነች፣ ጸባይዋ ጥሩ ሆነ አልሆነ፣ ክብሯን የምትጠብቅን ሴት የትኛውም ወንድ ያከብራታል። አንቺ ክብርሽን እየጠበቅሽ አይደለም። አሁን አብርሃም በምን አይነት መንገድ ነው አንቺን ሊያከብርሽ የሚችለው? ራስሽን ዝቅ አድርገሽ መሆን የሌለብሽን ሁኔታ እየሆንሽ እየለመንሽ ነው። የሰው ልጅ መለመን የጀመረ ቀን ክብሩን ያጣል ማለት ነው። በቃ ልክ ወደ ልመና ጭንቅላቱ የሆነ ነገርን ለምኛ አገኛለሁኝ ወይም ዝቅ ብዬ አገኛለሁኝ ብሎ ሲያስብ ክብሩን አሽቀንጥሮ ጥሎ ነው ያንን ነገር የሚያደርገው። አንቺ ያንን ነገር እያደረግሽ ነው። ሴት ልጅ ደግሞ ክብሯን አጣች ማለት በጣም ማለት ነው ግሬሷን አብራ ነው የምታጠው። አሁን አንቺ ሩታ ግሬስ የሚለውን ነገር ግሬስን ከጎኑ ማስወገድ አለብሽ ማለት ነው። ግሬስሽን እያጣሽ እየመጣሽ ስለሆነ እነዚህ ተያቸው አጠገብሽ ላይ ያሉ ሰዎች ማለት ነው እየነዱ ገደል እንደሚከቱሽ እኔ ምንም ጥርጥር የለውም። ከዚህ በፊትም አልጣሙኝም ብዬ በተደጋጋሚ ይናገራሉ። አንዳንድ ሰዎች አላችሁ መታችሁ እነሱ ምን አደረጉ ብላችሁ ለነሱ ጥብቅና የምትቆሙ ማለት ነው። እነሱ ምን እንዳደረጉማ የዛሬውን ቪዲዮ እስከ መጨረሻ ተመልከቱ። ሌላ ገደል ውስጥ ለመክተት ማለት ነው። እኔ ሉጋም አለ አይደለ? ሉጋም የፈረስ እንትን ውስጥ የሚገባ ሉጋም አለ አይደለ? ወደ ፈለግነው አቅጣጫ እንደዚህ ያቺን ሉጋም ብቻ ወደዚህ ወደዛ እያደረገን እንመራለን አይደለ? እንደዛ ነው እነዚህ ሰዎች እየተጠቀሙብሽ አሉት። የምሬን ነው የምልሽ። አብርሃም ሲጀመር የፈለገውን የመረጠውን ህይወት የመኖር መብት አለው። ማንም ይሄንን ነገር ሊያስቆመው እንደማይችል ታውቃላችሁ አይደለ? አለቀ በቃ። ህግ ቦታም ብትሄጂ ህግ መፍረድ ያለበትን ይፈርዳል እንጂ አብርሃምን ከሄርሜላ ጋር መሆን አትችልም ብሎ እንደማይከለክለው ማወቅ መቻል አለብሽ በመጀመሪያ ደረጃ ማለት ነው። ጭራሽ እነሱ በጉልበት እንደዚህ ተናግሯቸዋል። ግን እኔ ይቅርታ አድርጉልኝ እግዚአብሔርን ግራ ስለገታ ምን ተናግሯቸው ነው አሁን የዚህን ያክል የአንቺን ህይወት ለማበላሸት ድጋሚ አንቺን ገደል ውስጥ ለመክተት ካልሆነ በስተቀር እዚህ ጋር ስሜታዊ መሆን ምናምን አንቺን ሊጠቅምሽ የሚችለው ነገር የለም። እኔ ከዚህ በፊትም ተናግሬያለሁኝ። አንቺ ከዚህ ነገር ራስሽን ሙሉ በሙሉ አውጥተሽ ትኩረትሽን ወደ ራስሽና ወደ ልጅሽ ያዞርሽ ቀን እመኝኝ የዛኔ ትክክለኛ ህይወትን መኖር ትጀምሪያለሽ። የዛኔ ነው አብርሃም ምን አይነት ሴት ከእጁ እንደወጣች የሚገባው። አሁንማ በየቀኑ እየመጣሽ እየነተረክሹ ነው። በየቀኑ እየመጣሽ እሱ እኔ ጨቅጫቃ ሴት ስለሆነች ነው የተውኳት የሚለውን ነገር ነው አይደለ እስከዛሬ ለህዝብ እያወጣ ያለው። ደጋግመሽ እየመጣሽ በሆነውም ባልሆነውም ምክንያት እየመጣሽ እየተጨቃጨቅሽ ጨቅጫቃ ሴት መሆንሽን እያሳየሽ ነው። ለምንድን ነው ራስሽን ከዚህ ነገር ማራቅም አትችው? አውቃለሁ ይከብድሻል። አውቃለሁ የደረሰብሽ ነገር ከባድ እንደሆነ ሁላችንም እናውቃለን፣ እንረዳለን።
እኔ መቼም ማለት ነው መቼም የአንቺን እውነት መጋረድ አልችልም። ስለተጮህም ስላልተጮህም አይደለም፣ አንቺ ልክ ስለሆንሽ ስላልሆንሽም አይደለም። የምታደርጊያቸው ነገሮች ስህተት ቢሆኑም የአንቺን እውነት መደበቅም ሆነ መካድ አልፈልግም። ግን ደግሞ አንቺ ያንን ነገር ፍጹም እያበላሸሽ እንደሆነ ነው እንደኔ እየተረዱ ያለሁት ማለት ነው። መቆም ባለብሽ ቦታ እየቆምሽ አይደለም። እናውቃለን እያሳለፍሽ ያለሽው ነገር ምን ያክል ከባድ እንደሆነ ማንም ሰው ይረዳል። አይደለም እንደዚህ ልጅ ወልደሽ የገነባሽውን ቤት አፍርሳ ባልሽን ወስዳ ይቅርና 2-3 ወር የቆየሽውን ፍቅረኛሽን ተለያይታችሁ ከሌላ ሴት ጋር ስታየው እንደሚያም ህመም እንዳለው ፔን እንዳለው በደንብ ማናችንም እንረዳለን። ግን አንቺ ይህንን ነገር ለማስተካከል እየሄድሽበት ያለው መንገድ ፍጹም ስህተት ነው። ጃስ ጃስ እያሉ ይመጣሉ። በእንደዚህ አይነት መንገድ ብትሄጂ ምናምን እያሉ እየገፋፉሽ ይመጣሉ። መጨረሻ ላይ እየገፉሽ ወስደው የት ነው የሚከቱሽ? ገደል ነው የሚከቱሽ። ይሄንን መች ነው ልትረጂ የምትችው? መች ነው ጭንቅላትሽ ይህንን ነገር ሊረዳ የሚችለው? ይኸው የእናንተን የስተት መንገድ እንደ ድል ቆጥረው እዛ እያጨበጨቡ ነው። ይኸው ቀለበት ሊያስሩ እንደሆነ ተናግሬያለሁኝ እኔ ከዚህ በፊትም ማለት ነው። ስለዚህ መች ነው ከዚህ ሰመመን የምትነቂው? በቃ የራስሽን ህይወት መኖርን ልመጂ። በቃ የራስሽን መንገድ እንትን ለማለት ሞክሪ። እግዚአብሔር ሁሉንም ነገር አስተካክሎልሻል። የምሬን ነው የምልሽ። ሴት ልጅ እኮ እንደዚህ አይነት ሞመንቶች ሲገጥሟት በጣም ብዙ የሚያስጨንቋት ነገሮች አሉ። አንቺ ግን ያ ነገር አያስጨንቅሽም። ከኢኮኖሚ ጀምሮ ልጄን ምን አደርጋለሁ፣ ተቆራጭ ያደርግልኝ ይሁን እንዴት አድርግ ይህንን ለአንቺ እነዚህ ነገሮች ቢግ ዲል ወይም ጥያቄ ሊሆኑብሽ አይችሉም። እግዚአብሔር እነዚህ ነገሮች አስተካክሎልሻል። የማይፈልግሽን ሰው፣ ለአንቺ ክብር የማይሰጥሽን ሰው፣ ክብርሽን በአደባባይ የሚነፍግብሽን ሰው ለምንድን ነው እየተለማመጥሽ ራስሽን በዚህ ልክ ክብርሽን፣ ግሬስሽን፣ ግሬስ ልበለው፣ ግሬስ ፋሚሊ ያደላችሁ ግሬስሽን በዚህ ልክ ለምንድን ነው የምታወርጂው? የምሬን ነው የምልሽ። እግዚአብሔርን በጣም ራስሽን እየጎዳሽ እንደሆነ ነው እንደኔ እየተረዳሁኝ ያለሁት። በጣም ራስሽን የማይሆን ቦታ ላይ እየጣልሽ እንደሆነ ነው እንደኔ እየተረዳሁ ያለሁት እና እኔ እንጃ ከዚህ ነገር በምን አይነት ሞመንት እንደምትነቂ አላቅም። ግን አሁንም ቢሆን ዳኒና ሜሪ የተባሉ ሰዎችን አጠገብሽ አስቀምጠሽ ህይወቴን አስተካክላለሁ ማለት ዘበት መሆኑን አትርሺ። ወንድ ልጅ ክብሩን ይፈልጋል። ዛሬ በጣም ብዙ ሰዎች እንደ ፖይንት አንስተው አንቺን ሲናገሩበት የነበረበት ጉዳይ ምንድን ነው? የዛኔ ክብር አልሰጠሽም፣ የዛኔ እንደዚህ፣ የዛኔ እንደዚህ። ምናልባት አዎ ክብር ላትሰጪው ትችያለሽ። ግን አብርሃም የሄደበት ያለው መንገድ ስህተት ነው። እኔ ክብር አልተሰጠም ምናምን የሚችለው ራሱን የቻለ ፖይንት ሆኖ ሊቀርብ ይችላል። ግን ደግሞ በየትኛውም አይነት መመዘኛ ይሄ ነገር አብርሃምን ትክክል ሊያደርገው አይችልም። ግን አንቺ እነዚህን ሰዎች ሰምተሽ ሄደሽ የአብርሃምን ክብር ተጋፍተሻል። ይሄ እውነታው ነው። ሜሪ በጥፊ ስትመታው በአይናችን አይተናል። ዳኒ ምንም በማይመለከተው ጉዳይ ገብቶ ከአብርሽ ጋር ሲተናነቅ በአይናችን አይተናል። ይሄ ከአንቺ ቤት መውጣት የሌለበት ነገር ነው። አንቺና አብርሃም ተነጋግራችሁ መፍታት የምትችሉትን ነገር ምን እያደረጋችሁ ነው? እናንተ ወደ ውጭ አውጥታችሁ እየሰጣችሁ ብዙ ነገሮችን እያበላሻችሁ ነው። ይሄ ደግሞ እኔ እውነታውን እንነጋገር ከተባለ እውነትም ስለ እውነት ፍረድ ብትሉኝ በማ በኩል በብዛት ይወጣል እንደዚህ አይነት ጉዳዮች? በሩታ በኩል። አንቺ ሩታ ስለሆንሽ አይደለም። ይሄ በአብዛኛው ባለትዳሮች ላይ የሚገጥም አይነት ነገር ነው። ሴቶች የቤታቸውን ሚስጥር ለጓደኛቸው አሳልፈው ይሰጣሉ፣ ለቤተሰብ አሳልፈው ይሰጣሉ። የዛኔ ምን አይነት ሰዎች በዙሪያቸው ያፈራሉ? አይዞሽ 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 የሚሏቸውና የሚያበረታቷቸውን ሰዎች በዙሪያቸው ያፈራሉ። ምንም ለማይጠቅማቸው ነገር እኮ ነው። ነገ እመኝኝ ትዳርሽን ፈተሽ ወይም አሁን ላይ እንትን ብትይ እነዚህ ሰዎች አንቺን ጥፋተኛ አድርገው የሚኮንኑ አይነት ሰዎች ናቸው። ሄደሽ ሚስጥርሽን እየዘረገፍሽ የቤትሽን ገመና እያወጣሽ የምትነግሪያቸው የት አባቱ እንዴ ምን አባቱ እንዴ ቅብርር ብለሽ መኖር ትችያለሽ እያሉ ሞራል የሚሰጡ ሰዎች በሙሉ አንቺን ገደል የሚከቱ ሰዎች ናቸው። ገደሉን አንዴ ገብተሻል፣ ግን ደግሞ ከገደሉ ለመውጣት የምታስተካኪያቸውን መንገዶች አይዶ ነው አላቅም። ብቻ አለ አይደለ። እኔ አሁን እኛ አካባቢ የከርሰ ምድር ውሃ አለና እንደዚህ ጉድጓድ ተቆፍሮ ይወጣልና እንደዚህ እየተረገጠ ነው ከዛ ጉድጓድ ውስጥ የሚወጣው። እነዛ እየረገጥሽ ከዛ ገደል ውስጥ ልትወጪባቸው የምትይ ቀዳዳዎችን ድብና አድርገው የሚደፍኑ ሰዎችን ነው አጠገብሽ ያደረግሽውና እንዴት እንደምትነቂ አላቅም። ለማንኛውም በዛኛው ወገን ያላችሁ ደግሞ መልካም ቀለበት ይሆንላችሁ፣ መጨረሻችሁን ያሳምርላችሁ ማለት እፈልጋለሁ። ጋይስ እናንተስ ምን ሀሳብ አላችሁ በዚህ ቪዲዮ ዙሪያ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ይመቻችሁ።